አባታችን መላከ ገነት ዘማርያም ወጤ የደብራችን ዋና አስተዳዳሪ፣ ክቡር አባታችን ቆሞስ መላከ ሰላም አባ ለገሰ የደብራችን ምክትል አስተዳዳሪ፣ ክቡር መጋቢ ስርዓት ሀፍቶም የደብራችን ዋና ጸሐፊ፣ ክቡር ሰደው ተስፋ ደጀን የደብራችን ስብከተ ወንጌል ክፍል ኃላፊ፣ ሊቃውንት ቤተክርስቲያን፣ በዚህ ቅዱስ ታሪካዊ ስፍራ በአራቱም አቅጣጫ ቃሉን ለመስማት የተሰበሰባችሁ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ከረማችሁ? ይህን ጊዜ ባርኮ ቀድሶ የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። እንደምን አላችሁ? እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላካችን ምን ነበረ ብናመስገነው ስሜ መምህር ተመስገን ዘገየ ነው። መጋቢ አዲስ የሚለው እንደሚሌሎቹ ወስድ ችግር ውስጥ እንዳንገባ ስሜን አስተካክዬ ልግባ። በፈረንሳይ ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ሰላጊ ወንጌል ሁኜ ነው የማገለግለው። የመጽሐፍ መምህሩ ሌላ ናቸውና አለቆቻችን ጋር ሌላ ግጭት ሚዲያውን ስለሚተላለፍ አስቸጋሪ ነው። ጥሩ እንግዲህ ዛሬ በጣም ታሪካዊ በዓል ነው። እውነት ለመነጋገር በጣም ሰፊ ሚስጥር ያለው ታሪካዊ በዓል ነውና አጭር አድርጌ አንዷን ብቻ ለምን ወደ 15 ቅዱሳን የሚታሰቡበት በዓል ነው። አይገርማችሁም? በዛሬ ቀን ቤተክርስቲያን መጥቶ ያስቀደሰ ኪዳን ያስደረሰ የተማረ የተረጋጋ በረከት በበረከት የሚያብስበት ልዩ ቀን ነው። በሀብቱ ስሙ በረከቱ አቅርቦ ቅዱስ ቃሉን እንዲያስተምረን ይጠራል። የሰበሰበን አምላካችን እግዚአብሔር ቢሰጥ የማያልቅበት ቸርነቱ የበዛ ቅዱስ አምላክ ክብር ምስጋና ይድረሰው። ለትንሽ ደቂቃ ነው እንኳን ብዙ ረጅም ትምህርትም እንትናል አጭር ደቂቃ ነው። ግን ከተነሱት ቅዱሳን መካከል ያሉን ቅዱስ እናነሳና ወደ እኛ ሕይወት መልሰን እናየዋለን። ዛሬ እንደምታውቁት ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ያረፈበት እንግዲህ ቅዱስ ዮሐንስ አፈወርቅ በቅድስናው የጎላ ታሪክ ያለው መናፍቃንን ያሳፈረ የቤተክርስቲያናችን መብራት ነው። ዮሐንስ አፈወርቅ ዛሬ ነው ያረፈው። የጻድቁ አባታችን የአቡነ ተክለ ሃይማኖትን ፍልሰት ዛሬ ነው። እንደገና ቅዱስ ሚካኤል ቅድም በድርሳነ ሚካኤል እንደሰማችሁት ሰፊ ታሪክ ያለው ከነቢዩ ማርቆስ ጋር ተያይዞ እግዚአብሔር ቅዱስ ሚካኤል እንዲያግዘው ልኮት የተፈጸመው ገቢረ ተአምራት ድርሳኑ ሲነበብ አስተውላችሁ ከሆነ አሁን የተቸገርነው የሚያስታውሱ ይነበባሉ፣ ይሰበካል፣ ግን የሚሰማው ከሌለ ችግር ነው። የእናታችን የቅድስት ክርስቶስ ሰምራ ዛሬ ቃል ኪዳን የተቀበለችበት እንደምታውቁት 12 ዓመት በባህር ተተክላ ሳትንቀሳቀስ የሚያስደንቅ ልመና የለመነች ሰይጣንን ክፉ የዓመት ረፍት የማይወጣውን ዲያብሎስን ማረልኝ ብላ የለመነች ብቸኛ እናታችን ክርስቶስ ሰምራ ቃል ኪዳን የተቀበለችበት ዕለት ነው ዛሬ ማለት ነው። እና ድርርብ ነው የተደራረበ ስለሆነ የእነዚህ ሁሉ ለመተረክ ቅዱስ ጳውሎስ እንዳለው ጊዜ የለኝም ነው ያለው። ለመተረክ ያን ሁሉ ለማስረዳት ጊዜ የለኝም እና ደግሞ አስተማሪ ሰው አገልጋይ የሆነ ሰው ቤተክርስቲያን የሚመራ ሰው ደግሞ በፈሊጥ ካልሆነ መንገዱ ይበታል። ፈሊጥ በጣም ያስፈልጋል። አንዳንዱ ሰው የሚሄደው ሊያቆዩን ይችላሉ እያለ እየራበው ነው እውነት ለመነጋገር ማለት ነው። በስጋው ለመጠቀም በነፍሱ ለመጎዳት ነው የሚሮጠው እንጂ አሁን አንዳንዱ ሄዶ እኮ የት ነው ያለ ብላችሁ ጥናት ብታጠኑ ለሚጠቅም ነገር ጊዜውን እሱ የሚጠቀመው ያን ያህል ነው። ዞሮ ግን መረዳት አስፈላጊ ስለሆነ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ የተናገረውን ቁጥር 7 መነሻ አድርጌ ከዕለቱ ታሪክ ጋር ስለሚሄድልኝ እሱን አስተምራለሁ። እግዚአብሔር አምላካችን ምስጢሩን ይግለጽልን። በጀርባ ያሉ አባቶቻችን በጸሎታችሁ አግዙኝ። ዋኖቻችሁን አስቡ እስቲ በሉ። ይሄን የሚለው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እንደምታውቁት በድንቅ አጠራሩ በሚያስደንቅ ጥበቡ እግዚአብሔር የጠራው ክርስቲያኖችን ሲያሳድድ ከነበረበት በኋላ ሲገባው ሲረዳ ስለ ክርስቶስ የተሰደደ ሐዋርያ አይገባም። በሐዋርያት ሥራ ምዕራፍ 9 ታሪክ ተቀምጧል። ሰው ሲገባው ሲረዳ ከቤተ ክርስቲያን ለመለየት አይፈልግም። ምክንያቱም የሚያዋጣ አይደለም። በዓለም ሳላችሁ መከራ አለባችሁ።
ነገር ግን አይዟችሁ ያለ ክርስቶስ ያጽናናናል፣ ያረጋጋናል። ዛሬም የሚያጽናና የሚመግባል እግዚአብሔር በቸርነቱ ነው እንጂ ገበያውማ ምን የሚያዝናና ነገር አለ? ወደዚህ እንኳን ስመጣ ስንት ሰው እንደነጋዴ ቲማቲም በየመንገዱ ተደፍቷል፣ ወድቋል። በከተማው እንደዚህ ከሆነ በሌሎቹ ዓለማት ያለው ሰው ምን ይመስላል ብላችሁ ስታስቡ እግዚአብሔር ቸርነቱን መግቦቱን ከኛ ስላላራቀ እየመገበናለን እና ቅዱስ ጳውሎስ ምን ይላል? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኖሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ ነገ የሚያውለው ነው። አሁን የኖራቸው ፍሬ ምንድን ነው የሚለውን ስናስብ ወረድ ብለን ዛሬ የምናነሳው በዘመነ ሊቃውንት ቤተ ክርስቲያናችን ከስር መሰረቷ ከላይ ጉልላቷን ሊያፈርሱ ክፉ ሰዎች በተነሱበት ሰዓት ለቤተ ክርስቲያናችን መከታ የሆነው ታላቁን ሊቅ ዮሐንስ አፈወርቅን ተርከን ነው የምንጨርሰው። እንግዲህ ቤተ ክርስቲያናችን እንደምታውቋት ነገረ ቅዱሳንን ታስተምራለች። ኢየሱስ ብቻ የምትል ቤተ ክርስቲያን አይደለችም። ምክንያቱም መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ክብር ለሚገባው ክብር ስጡ ይላል ሮሜ 13 ላይ። ቅዱሳን የሚነበቡ መጻሕፍት ናቸው። ገድላት፣ ድርሳናት የማትቀበል ቤተ ክርስቲያን ሕልውና የላትም፣ የሞተች ናት ማለት ነው። ስለዚህ ነገረ ቅዱሳንን በሁለት ምክንያት እንሰብካለን። አንደኛ ክርስቶስ ራሱ እንድንሰብካቸው ስላዘዘ ነው። ክርስቶስ ራሱ ስላዘዘ ነገረ ቅዱሳንን መስበክ እግዚአብሔርን መስበክ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ፣ ቅድስት ክርስቶስ ሰምራን፣ አቡነ ተክለ ሃይማኖትን የምናነሳቸው ተርጓሚ ስለሆኑ ነው። ወንጌል በራሱ ብቻውን መጽሐፍም እንደነገረ ንባብ ይቀትል ወተርጓሚ ያዩ፣ ንባብ ይቀትል ወመንፈስ ያዩ የሚላል ሁለቱም ይወስዳል። በንባብ ብቻ መጽሐፍ ቅዱስ የተሸከሙ ሰዎች ሊሸከሙት ይችላሉ እንጂ መተርጎም ማብራራትም አይችላል። ይሄን ማድረግ የምችለው የኢትዮጵያ ቤተክርስቲያን ራሷ ናት እና ራሱ ክርስቶስ ክብራቸውን አማላጅነታቸውን በተመለከተ በስፋት ስለተናገረ ነገረ ቅዱሳንን እንሰብካቸዋለን። ያ ማለት ግን ፈጣሪ ናቸው ማለት አይደለም። ይህም በደንብ ጠንቅቀን እናውቃለን። አሁን ከዚህ ከቆየም በኋላ ስለ ቅዱስ ሚካኤል ይላል ሰው መንገድ ላይ ተቀምጦ 1 ብር 10 100 ብር የሚሰጥ ይኖራል። በማቴዎስ 10:42 ላይ በነቢዩ ስም ቀዝቃዛ ውሃ የሰጠ ወይም በጻድቁ ስም ቀዝቃዛ ውሃ የሰጠ የጻድቁ ዋጋ ያገኛል። ይሄ በመጽሐፍ ቅዱስ ማቴዎስ 10:42 ላይ ያለው አይደል? ይሄን ደምስሰን ልንጥላችን። ታዲያ በዘመነ ሊቃውንት የዘመነ ሊቃውንትን ታሪክ ስንመለከት በክርስቶስ የተነገረው በቅዱሳን ሐዋርያት የተሰበከው ቃለ ወንጌል የድነት ዓለም አጠቃላይ ተስፋ የተስፋፋው ለዓለም የደረሰው በሊቃውንት ትምህርት ነው። ሊቃውንት የሌሏት ቤተክርስቲያን ቅድም እንዳልኩት ህልውናዋ በጣም ጥያቄ ምልክት ውስጥ ነው። በስፋት በጥልቀት ነገረ ክርስቶስ ከተሰበከበት ወቅት አንዱ እነ ዮሐንስ አፈወርቅ ብቅ ያሉበት ዘመን ነው። ያ ወርቅ በቤተክርስቲያናችን ሊቃውንት ወርቃማ ዘመን ተብሎ ይጠራል። እንደምታውቁት ጥቁር ጠባሳ ያስተናገድንበት ዘመን ነበረ። ቤተክርስቲያናችን መከራ ያየችበት አባቶቻችን ጽላቱን ንዋየ ቅድሳቱን መጻሕፍቱን እየያዙ በመከራ ሰዓት በላይ ሰዓት በታች ሰዓት እየነደደ በመሬት ውስጥ ደብቀው ታሪክ አስረክበዋል። ያ ዘመን ዘብላክ ሂስትሪ ይባላል። ጥቁር ጠባሳ ተብሎ ይነገራል። ይሄኛው ዮሐንስ አፈወርቅ የመጡበት ዘመን ደግሞ ወንጌል ዳር እስከ ዳር የተዳረሰበት ጊዜ ቦታ ሳይወስናቸው መከራውን እየተቀበሉ ወንጌል ያስፈቱበት የድነት ዓለም የተሰበከበት የሃይማኖታችን አጠቃላይ ቀኖና ዓለም አቀፋዊ ውሳኔዎች የተወሰኑበት። እነዚህም እንደምታውቁት 3 ዓለም አቀፍ ጉባኤ አሉ። ጉባኤ ኒቅያ፣ ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ የሚባል 4ኛው ጉባኤ አንቀበለውም። ለምን? ጥርሳችን የተራገፈበት መናፍቃን የክህደት ትምህርት ይዘው መጥተው 2 ባህሪ የሚል የሌለ እንግዳ ትምህርት እንዲህ በማለቱ ታላቁ አባት ዲዮስቆሮስ ዛሬ በቅዳሴ እንደሰማችሁት ጥርሱን በጉልበት ያራገፉበት፣ ፂሙን በኃይል ነጭተው ደሙ እንደ ውሃ ሲፈስ እንኩ የሃይማኖት ፍሬ ነው ብሎ ለመንፈስ ቅዱስ ልጆቹ የሰጠበት ያ የመከራ ዘመን አልፏል። የቤተ ክርስቲያናችን ጉዞ ስትመለከቱ ቅዱሳንን እየዘች ጉዞዋ አልጋ ባልጋ አይደለም። አሁን የምንጨነቀው የምናስበው በቤተ ክርስቲያናችን ዘንድ የሚፈጠሩትን ክስተቶች ስናይ የኛ መንፈሳዊ ሕይወት በጣም የላላ ስለሆነ ነው እንጂ የቤተ ክርስቲያን ጉዞ ሁልጊዜ ከመከራ የተለየ አይደለም። መከራ ሲያስተናገደች ነው የምትቀጥለው።
እና እንዲህ አይነት ቅርጽ እንዲኖረው የቤተ ክርስቲያን ወርቃማ ዘመን ተብሎ የሚጠራው እነ ዮሐንስ አፈወርቅ የነበሩበት ዘመን ነው ይላል። ምክንያቱም ያ ዘመን የመናፍቃን መፈልፈያ ዘመን ነው ወገኖች። መናፍቃን ከበዙ አገር ትጠፋለች። ለምን ትልልቅ ሰዎች አይከበሩም? ቅዱሳኑ ብቻ ይመስላችኋል እንዴ? መናፍቃን እኮ በእድሜ የገፉ እናቶችን አባቶችን ሁሉ ያከቡ። ከዚያስ እግዚአብሔር የለም የሚል የእግዚአብሔር መግቦትና አየን አይደል? እንደ አውሮፓ ራቁቱን ሲቀር አውሮፓ እኮ የግብረ ሰዶም ቸርች እያቋቋመ ነው። ይህን ታውቃላችሁ? ራቁቱን ቀርቷል። ስለዚህ መከረው ያለ ዮሐንስ አፈወርቅ የመጡበት ዘመን የመናፍቃን እንዳሸን መፈልፈያ ዘመን ነበረ ይላል። በዚህ ሰዓት ነው ታላቁ ሊቅ ዮሐንስ አፈወርቅ ብቅ ያለው እና ከ310 እስከ 450 ዓመተ ምህረት ያለው ዘመነ ሊቃውንት ተብሎ ይጠራል። ምን ተብሎ ይጠራል? ሊቃውንት ሲኖሩ ነው ቤተክርስቲያኒቱ አገልግሎት የምትቀጥለው። በነገራችን ላይ በወርቅ አሳምረን ብንሰራ ሊቃውንቱ ከሌሉ የኢትዮጵያ ቤተክርስቲያን ምንም ልታደርጋችን። ሰሞኑን ዝክረ ኒቃ የሚባል አዲስ አበባ ላይ ተባረከች ብዬ የማስብበት አንድ ትልቅ ጉባኤ ተካሂዷል። በጣም ታሪካዊ ጉባኤ። እንግዲህ አፈጻጸሙ ልክ ይሆናል የሚለው የጠቅላይ ቤተ ክህነቱ መምሪያ የሚፈጽመው ሆኖ ግን በቤተ ክርስቲያናቸው ጉዳይ ቁጭ ብለው ከመላው ኢትዮጵያ ያሉ ሊቃውንት መጥተው ስለ ቤተ ክርስቲያናቸው ጉዳይ ሲመክሩ ሲያለቅሱ የሰነበቱበት ዘመን። ይህን ዘመን ያሳየን እግዚአብሔር ክብር ምስጋና ይድረሰው። እዚህ ቤተ ክርስቲያንም አሉ መምህራን አሉ ሊቃውንት አሉ። እንደሚገባቸው ክብር ከሰጠን በየደረጃው ማክበር የሚገባንን ያ ዘመን ዘመነ ሊቃውንት ተብሎ ይጠራል። ከ350 እስከ 450 ያለው ዘመን ማለት ነው። እና በዚህ ዘመን እንግዲህ ሊቃውንት ቤተክርስቲያን በትምህርት ሃይማኖት በርትተው ቤተክርስቲያን ጠበቁ ይላል። ቤተክርስቲያን ጠበቁ፣ ሃይማኖት አጸኑ፣ መናፍቃንን አሳፈሩ፣ ምዕመናኑ ገደል እንዳይገቡ ግራ እንዳይገባቸው የሚይዙት የሚጨብጡት አጥተው ግራ እንዳይጋቡ እያስተማሩ ሃይማኖትን አጸኑ። በጣም በቁጥር ብዙ የሆኑ መናፍቃን የተነሱበት ጊዜ ነበር ይላል። እና ይሄ ሊቅ ታላቁ ሊቅ ዮሐንስ አፈወርቅ የተወለደው በ347 ዓመተ ምህረት አካባቢ እንኳን ተወለደ ዮሐንስ አፈወርቅ። በጣም የሚገርም ድርሰት ነው ያለው ዮሐንስ አፈወርቅ። እንግሊዘኛውን ስትመለከቱ በጊዜ የተዘጋጁትንም ስትመለከቱ፣ በነገራችን ላይ የማቴዎስ ወንጌል የዮሐንስ አፈወርቅ ድርሰት ራሱ አለ። እኛ የምናውቀው ግዕዝ ወደ አማርኛ የመጣው ነው እንጂ የግዕዝ መንግስት ትርጓሜ ራሱ አለ። እና ክርስትና ማዕከል በሆነችው በአንጾኪያ ከተማ ነበር ይላል። ያቺ አንጾኪያ ከተማ ታላላቅ ምሁራን የወጡባታል። በጣም ታላላቅ ነው። በእነዚያ ተወለደና የሊቃውንቱን ትምህርት እየተማረ አደገ። እናቱ አትነሲያ ተብላ ትጠራለች ይላል። በክርስትና በጣም የበሰለች። በነገራችን ላይ እናቶቻችን በትምህርት ከበሰሉ ጥሩ ልጅ ያወጣሉ። ቆስጠንጤኖስን ያህል ታላቅ ሊቅ መስቀሉን ከመከራ እንዲወጣ ባለውለታ ከሆኑት መካከል ትምህርት እያስተማረች ያሳደገችው እናቱ ናት። አሁን እናቶቻችን ልጆች በማሳደግ ያላችሁ ሚና ምን ያህል? በፊልሙ በስልኩ እየሰጣችሁ ከሆነ ገደል እየሰደዳችሁ የቤተክርስቲያኒቱን ሕልውናም እየጎዳችሁ ትመጣላችሁ። አባቱ ደግሞ አስፋኒ ዶቆስ እያለ ይጠራዋል። የጦር መኮንኖች መካከል የነበረ በሮማ አካባቢ ከነበሩት መካከል የነበረ ይላል። ወላጆቹ ግን በዚያ በአንጾኪያ በጣም ባለጸጎች ነበሩ ይላል። ባለጸግነት በነገራችን ላይ በእውቀት ካልተገደፈ ዋጋ የለም። ገንዘብ ጥለነው እንሄዳለን፣ በአመፀው ገንዘብ ቤስርበት ይላል ቅዱስ ሉቃስ። በገንዘባቸው ገደል የሚገቡ ሰዎች እንዳሉ ታውቃላችሁ። ንገረን ካላችሁ ቅዳሜና እሑድ ሐዋሳ፣ አዳማ እየሄዱ የማይሰራ ክፉ ስራ የሚሰሩ በገንዘባቸው የሚሞቱ ትልቅ ሰዎች አሉ። የወረዱ ማለት ነው። እነዚህ ሰዎች ለቤተ ክርስቲያን ጧፍ ዘቢብ ለጉባኤ ቤት ሰርተው መጽደቅ ሲችሉ ገንዘቡ በዝቶባቸው በውጭም ደግሞ ወደ ዱባይ ወደ ተለያዩ ዓለማት ለመዝናናት እያሉ የሚቀስሩ ሰዎች አሉ። እግዚአብሔር ደግሞ ትዕግስቱን ያይና የማይመልሱ ሲሆን በበሽታ እንዲመጡ ያደርጋቸዋል። ገንዘብ በአግባቡ ካልተጠቀምንበት አደጋ ነው። የቅዱስ ዮሐንስ ወላጆች ግን ገንዘባቸውን በአግባቡ የሚጠቀሙ ነበሩ ይላል ስንክሳሩ ይሄን የሚነግረን። አባቱ ግን በልጅነቱ ሞተበት ይላል። አባት የሌለው ልጅ ደግሞ አስተዳደጉ በጣም ከባድ ነው እንደምታውቁት። እናት ብዙ መከራ ወጣ ወርዳ ተሰቃይታ ነው የምታስተምረው ወይም የምታለው ነው። በልጅነቱ አባቱ ሞተበት። እናቱ ግን በቤተክርስቲያን ትምህርት እየተማረ እንዲያድግ ከፍተኛ ክትትል እያደረገች አሳደገችው። ማንን?
ሊቁ ቅዱስ ዮሐንስ አፈወርቅ። ይሄ ብቻ አይደለም፣ የሕግ ሊቅ እንዲሆን የሕግ ትምህርት ሁሉ እንዲማር አደረገችው። አሁን በእኛ ሀገር ደረጃ ዘፈርስት ዲግሪ ከተማረ ሰው አለቀ፣ ወይም ማስተርስ ከተማረ ትምህርት ያለቀ ይመስለዋል። እንደውም በዚህ ዘመንማ ዶክተሬትም ሆነ ማስተርስ ሲመዘን ብዙ እንጀራ እያበላ አይደለም። እንደምታውቁ 2-3 ዲግሪ የያዘ ግን ፖል ለፖል የሚዞር በጣም ብዙ ሰው አለ። ዝቅ ብለው መስራት አንፈልግም፣ ብዙ አልታደሉ። ቻይናዎቹ ሌሎቹ ስታዩ ዝቅ ብለው ይሰራሉ። በእኛ ሀገር ደረጃ ሰው ከተማረ ዝቅ ብሎ መስራት ብዙ አልነበርም። በዚህ እኔ ያዝናለሁ በግሌ ማለት ነው። ምክንያቱም መማር ማለት እኮ ሰው ዝቅ ብሎ ትሁት እየሆነ የፈለገ ሊቀ ሊቃውንት ይሁን የፈለገ ማስተር ዶክተር ይሁን ዝቅ ካላል ዋጋ የለም። እና ቅዱስ ዮሐንስ አፈወርቅ የሕግ ትምህርት የተማረ ነበረ፣ ሰፋ ብሎ ያየ ነበረ ይላል። በተወለደ በ3 ዓመቱ አባቱን ነው ያለው። በስንት ዓመቱ? 3 ዓመት ማለት በጣም ሕፃን እና ዮሐንስ የሚለው እናቱ በሞት ተለየችው። አባቱ ሄደ፣ እናቱ ከዚያ በ379 ዓመተ ምህረት አካባቢ ታሪክ እንደሚነግረን መንኖ ወደ አንድ ዋሻ ገባ። ወደ የት ገባ? እግዚአብሔርን ፈለገ። አያችሁ? መነነ፣ ናቀ። ወደ ዓለም የማያዋጣ መሆኑን ተረዳ። ከዚያ በኋላ ለ2 ዓመታት ያህል በምነና ከኖረ በኋላ ጸጋው ምን እንደሆነ እግዚአብሔር ገለጠለት። እንግዲህ ቅድስና እንደዚህ ያናግራል። መንፈስ ቅዱስ እንደዚህ ያናግራል። መነነ፣ በአግባቡ ጸለየ፣ ስጋው ወሰለ። ከዚያ እግዚአብሔር ተገለጠለት ነው የሚለው። ምክንያቱም መንፈስ ቅዱስ አንድ ነው፣ ጸጋው ግን የተለያየ ነው ይላል። ለአንዳንዱ የማስተዳደር፣ ለአንዳንዱ የመዘመር፣ ለአንዳንዱ በማይሌት የማገልገል፣ ለአንዳንዱ የመምከር፣ ለአንዳንዱ ደግሞ የማጽናት ጸጋ እግዚአብሔር መንፈስ ቅዱስ ለተለያየ ጸጋ ይሰማል። ያለ ጸጋ የተፈጠረ ግን ምንም ፍጥረት የለም። ይህን ውሰዱ። ምንም ጸጋ ሳይኖር የተፈጠረ ምንም የለም። ጸጋውን ሊያሳድግ ይችላል፣ ጸጋው ሊወሰድበት ይችላል። ለምሳሌ ሳጥናኤል የመላእክት አለቃ ነበር። እኔ ፈጣሪ ነኝ ሲል ተወሰደበት ጸጋው፣ ራቁቱን ቀረ። የወደቀ የረከሰ ነው፣ ኃይል የለውም፣ አቅም የለውም። ከዚያ በአንጾኪያ ከተማ በአካባቢ ያሉትን የገጠር መንደሮች ያለ መሰልቸት ወንጌል ይሰብክ ነበር ይላል። ያለ መሰልቸት ገጠር ተኮር የሆነ ቅዱስ ዮሐንስ አፈወርቅ የወንጌል አገልግሎት ይሰጥ ነበር። ገጠርን ስትመለከቱ ወገኖች፣ አሁን የኢትዮጵያ ቤተክርስቲያን ምን ላይ ናት ያለችው ታውቃላችሁ? እኔ ሰሞኑን በዚህ በሆሳዕና መስመር ወጥቼ ነበረ። ወጣ ስትል የገጠሪቱ ቤተክርስቲያን ቀድሶ የሚያቆም ሰው እየጠፋ አይደል? 300-400 ካህን የነበራት ቤተክርስቲያን እንደ 5 ሉካን እንኳን ትጣል። የለም እዚህ እኮ ነው የምንጋፋው። እውነት ለመነጋገር የለም የገጠሪቱ ቤተክርስቲያን ችግር ውስጥ ያለችው። ደግሞ እኛ በምስራቅ አፍሪካ፣ በቻይና፣ በአሜሪካ፣ በአውሮፓ፣ በደቡብ አፍሪካ ደግሞ አገልግሎታችን እየሰፋ ነው። ይሄ ይገርመኛል። በሀገር ውስጥ ችግር ውስጥ እየገባን ነው፣ በውጭ ሀገር ደግሞ አገልግሎታችን እየቀጠለ ነው። እና ዮሐንስ በተለይ ድሆችን፣ በሽተኞችንና የተናቁትን የተገፉትን ይወድ ነበር። አስታውቁ። ምኖችን? በሽተኞችን፣ ድሆችን፣ የተናቁትን ሰዎች እንከባከባቸው። አሁን ድሃን ማን ይወደዋል? እግዚአብሔር ካሉ ድሃን ይወደዋል? ማን ይወደዋል? እግዚአብሔር ብቻ ነው የሚወደው። ቅዱስ ሚካኤል ይንከባከበዋል እንጂ ድሃ የሆነ ሰው እንዴ! ሰላምታ አሰጣጣችንም እኮ ይለያያል አይደል? እውነት ለመነጋገር እና በዚህ የተነሳ ቅዱስ ዮሐንስ አፈወርቅ የድሆች አባት ይባላል። እስቲ በሉ የድሆች አባት። የማን? የድሆች አባት። ያገኘውን ሁሉ እየወሰደ ይሰጣችኋል ይላል። በጣም የሚገርም ነገር መስጠት ብቻ መሰላችሁ እንዴ? ውሃ ይዞ ፊታቸው እንዳይናር ነገር ያለው ያጥብና ይስማቸዋል። አሁን እኛ በየመንገዱ ለምሳሌ እንደው ልጅ እናት ልጇን ይዛ ሁኔታዎች ተበላሽተው ስታዩ እናቅፋቸው ይሆን? የክርስቶስ ትርፍ የት ነው? ገብቶናል። ቅዱስ ዮሐንስ አፈወርቅ ግን የድሆች አባት ነው። ያለውን ይሰጣል። መስጠቱ ብቻ አይደለም ይላል፣ በውሃ ያጥባቸውና ይስማቸዋል። በረከቱ ያለው ይሄ ነው እንግዲህ ቅድስና። የሚገርመው ነገር ግን ዮሐንስ ትምህርት በፍቅር የተመላ ስለነበረ በተግባርም የሚሰበክ ስለነበረ ብዙ ሰዎችን ወደ ቅድስና ያመራቸዋል። እንደ ዮሐንስ አፈወርቅ በሚያስተምርበት የሚማሩ ሰዎች እየተከተሉ ይዞሩ ነበር። አንድ ወቅት ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰን ምን አሉ? ቤተክርስቲያናችን አንደበተ ርቱዓን ሰባኪያን አላጣችም አሉ። የተቸገርነው በሕይወቱ አርአያና ምሳሌ ሆኖ የሚያስተምረን ሰው በቃ በጣም ወሳኝ። ዮሐንስ አፈወርቅ ትሕትና የተላበሰ የወደቁትን የሚያነሳ ትምህርቱን ለመስማት ከሩቅ አገር ይመጡ ነበር።
ከሩቅ እኛ እኮ ገና እኛ ስንመጣ የሚሸሽ ምን እያያዝን እኮ አልተደማመጥንም። እንደው መምህራን ያሳጣል በእውነት። እንዲያውም በዚህ አካባቢ ካለ መምህር ሩቅ ሲመጣ ደግሞ ደስ ይለናል። እና ስንቃቸውን እየቋጠሩ ዮሐንስ አፈወርቅ በሚያስተምርበት አካባቢ ይመጡ ነበር ይላል። ትምህርቱን ለመስማት ምን ያህል የታደለ ቅዱስ ነበር። በረከቱ ይድረስ። አሜን። የእሱን ትምህርት ለመስማት ስንቅ እየቋጠሩ እዚህ ወደ ጅማና ቦንጋ መካከል አንድ ከተማ ነች፣ ትንሽ ከተማ። የዚህ አካባቢ ህብረተሰብ ቃለ እግዚአብሔር ጉባኤ ያለ ሲባል እንጀራ በአገልግል እየያዘ ነው የሚመጣ። ምን ያህል እንድንወደድ ቃለ እግዚአብሔር ሲያስተምራቸውም አይሰለቹም ነበር። እኛ ጋር ቅዳሴ ሲሆን ወገባችን ደቀመጠላለላል። ምንድን ነው የምንበለው? ዘይት ጠይቃችኋል? ዘይቱ ምንድን ነው? እግዚአብሔር ምስክሬ ነው። እንዴት ሰው ቅዳሴ ይደግመዋል? 2 ሰዓት ያልሞላ ጊዜ እኮ ነው። ትምህርት እንዴት ሰው ይሰለቸዋል? የትምህርቱ ጣፋጭነት የተመለከተ የአንጾኪያና የአካባቢ ሕዝብ ክርስቲያን አፈወርቅ አሉት። ምኑን የተመለከቱ? ትምህርቱን ከአንደበቱ የሚወጣው ነገር ደስ ብሏቸው አይን አይን እያዩ ስለነበረ አፈወርቅ አሉት። ስያሜው ይሄ ከዚህ የተነሳ እና ከዚያ ጊዜ ጀምሮ ዮሐንስ ተብሎ ይጠራል። ዮሐንስ አፈወርቅ ተባለ። ዮሐንስ አፈወርቅ ከሳምንት እስከ ሳምንት ሕዝቡን በማገልገልና በመጎብኘት እንዴት አይደለም? ከሳምንት እስከ ሳምንት። አሁን እዚህ ያለው ዘማሪ እኔ የሚሆን ሳምንቱ የምናገለግል ማገልገል ይቻላል። ኃይለ መንፈስ ቅዱስ ከእሱ ጋር ስለነበረ ብርታት እግዚአብሔር ሰጥቶት ያገለግል ነበር። ከሳምንት እስከ ሳምንት ታሪኩ ነው ይሄ። እኛ ዛሬ አስቀደስን፣ ነገስ እንችላለን ወይ? ራሱ እንደው ጊዜ እንኳን ብናገኝ ይደክመናል። ምን እንደሆነ አይታወቅም። ዮሐንስ አፈወርቅ ወደ ቁስጥንጥንያ ከመጣ ጀምሮ ያሉ የጉቦ የሐሰት ስራ የሚሰሩ ሰዎች በአደባባይ ይገስጻቸው ነበር ይላል። ሌቦች ይገስጻቸው ነበር፣ ይሰድባቸው ነበር። በትምህርቱ አስገድዶ አሁን እንደዚህ አይነት መምህራን ያስፈልጋሉ። እንደዚህ ይላል መጽሐፈ ኢዮብ ምዕራፍ 15 ላይ መጽሐፈ መክብብ ምዕራፍ 7 ቁጥር 7 ጉቦ ልብን ያጠፋል። ጉቦ ልብን ያጠፋል። ከተማ ገጠር ሳይል ሀብታም ድሃ ሳይመርጥ ዮሐንስ አፈወርቅ ያገለገለ መሰልቸት የሚባል የለም። እኛስ ባቻ ጉባኤ ራሱ አገልጋዮቹ እኮ እየመረጡ ይሆናል። ዝማሬውም ሰባኪውም እኮ እንደ እየመረጥ ነው ብሏል እኮ። በቅንነት 3-4 ሰው ባለበት እናገለግላለን። በተለይ ዩቲዩብ ቪዲዮ የሚያቸው ሆነ ማን ያገለግላል? ታዲያ እግዚአብሔር መንፈስ ቅዱስ እንዴት ነው ያገዘ? ግን በፊት ወደ ሴት ሄደ፣ ወደዚያ ተወሰደ። በ60 ዓመቱ አካባቢ በስደት በመንከራተት ነው ዮሐንስ አፈወርቅ። ለሃይማኖቱ ተሰዷል። ታውቃለህ? እውነተኛ አገልጋይ እውነተኛ ኦርቶዶክሳዊ ስለሆኑ መገፋታል። በነገራችን ላይ በምስራቅ አፍሪካ ዘሆርን ኦፍ አፍሪካ በሚባለው አጠቃላይ ክርስትናው እየተሰደደ ነው። አሁን እነ ሊቢያ፣ እነ ሶሪያ፣ እነ የመን የሚባሉት ሀገራት ታላላቅ ዓለም አቀፍ ሞራሪዎች አሁን የሌላ መናኸሪያ ለዚህ ጉባኤ ስለማይመጡ መጠንቀቅ በጣም ያስፈልጋል። ከአሁኑ ራስን ልጆችን ማዘጋጀት፣ አስተምሮ መገኘት። ይችን ቤተክርስቲያን ማንም ያረከባል። ዮሐንስ አፈወርቅ እናቱ በአግባቡ በማስተማሯ ታሪክ አስቀመጠ። ቅዱስ ዮሐንስ አፈወርቅ ያስተማራበት ሀጊያ ሶፊያ ቤተክርስቲያን አናቷ ዛሬ የመስቀል ምልክት ጠፍቷል። ይህን ታውቃላችሁ። እኛም ካልሰራን የሱ ተፈት ሊደርስ ይችላል። እና ዮሐንስ ታስሮበት በነበረበት በፊጥሞ ደሴት የሚገርመው ነገር ዮሐንስ አፈወርቅ ታስሮ በግዞት ሂዶ መከራ ተቀብሎባቸው፣ ሁለቱም ታላላቅ ቅዱሳን ናቸው። ታዲያ ትምህርቱ ቅዱስ ዮሐንስ አፈወርቅ ስትመለከቱ ቅዱሳት መጻሕፍትም ለዮሐንስ አፈወርቅ የዕለትና የዓመት ልብሱ ናቸው። የዕለት ቁርስ የዓመት ልብሱ ዮሐንስ አፈወርቅ ምንድን ነው ብትባሉ ቃለ እግዚአብሔር ነበር። ምክንያቱም በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ የሰው ልጅ በእንጀራ ብቻ አይኖርም በቃለ እግዚአብሔር ጭምር እንጂ። እየበሉ መከራ የሚሄዱ ሰዎች እንዳታውቃላቸው። አሁን በልተው የማይስማማቸው ሆስፒታል ገንዘባቸውን የሚጨርሱ ለካርድ ብቻ ከፍተኛ ብር የሚከፍሉ ግን የማዳኛ መንገዱ ቅዱስ ሚካኤል የለም። ጸበሉ፣ እምነቱ፣ ቅዳሴው ወገኖች ብዙ እድል አለን። እድላችንን ተጠቀምበት። ታዲያ ቅዱስ ዮሐንስ አፈወርቅ ሲጠራ እንዲህ ይባላል ይላል። አፈ በረከት ይሉታል፣ ርዕሰ ሊቃውንት ይሉታል፣ አፈ ማር ይሉታል ይላል። ልሳነ ወርቅ፣ አምደ ብርሃን። ዛሬ ስንሸከመው ከግብራችን ጋር ይሄ እውነት ለመነጋገር
የስም ጋጋታው መከራ ነው። እነ ዮሐንስ አፈወርቅ ያንን ቢሰው ታሪክ እየሰሩ ታዲያ በዮሐንስ አፈወርቅ ዘመን አንጾኪያ 2000 ሕዝብ ያልነበረባት ቅዱስ ዮሐንስ ግን ኦርቶዶክሳውያን አበዛ ይላል። እኛም እግዚአብሔር ይርዳል። በእኛ ዘመን ኦርቶዶክሳውያን በጣም ተጎድተው አዝነው እኛም የታሪክ ጠባሳ እንዳነስ በእውነት በታሪካችን የተበላሸ ታሪክ እንዳናስረክብ ልንጸልይ እናንተም ልንጸልዩልን ይገባል። ይሄ ትጋቱ ካህናቱ ተግተው ሲያስተምር ስለመከራቸው ስለገሰጻቸው አልወደዱትም ይላል። አንዳንድ ጊዜ ጠንከር አርጎ የሚል ሰው አይፈልግም። ታውቃላችሁ አይጀመረ ከመመናን የሚሏል እኮ እንግዲህ ጀመረ። ይሄ ጤነኛ አስተሳሰብ አይደለም። አጠንክሮ ስርዓት የሚያስተምር ሰው በርቱ የሚል ሰው በርቱ የሚል የንስሐ አባት ሊወደድ ይገባዋል። በእውነት ሊወደድ ይገባዋል። ስርዓት የሚያስተምር ሰው ስለ መከራቸው በመጀመሪያ ከቁስጥንጥንያ ካህናት ጋር አጣሉ። በነገራችን ላይ ሰውን ከሰው የሚያጣላ ሰው በእግዚአብሔር ዘንድ መከራ ይጠብቃል። ካህናትን ከካህናት የሚያጣላ ሰው እሱ ሰው የተረገመ ነው። በሰማይ በምድርም በረከት ያገኝ። ከኛ የሚጠበቀው ፍቅር ነው። ሊቁ መልአከ ብርሃን ራሱ ጀመረ ፍቅር የምግባራት ራስ። አሁን የጠፋው ትርምሳችን የወጣው ምን ስለጠፋ ይመስላችኋል? ፍቅር ስለጠፋ። የት እናገኘው? ቢያንስ በዚህ ግቢ ልናገኘው ይገባል። ከዕለታት አንድ ቀን ግን ይላል የንጉሱ አርቃዲስ ሚስት ንግስቲቱ አውዶክሲያ ገንዘብ ወዳጅ ነበረችና ርስት ያላት መበለት ነበረችና ርስቷ ነጠቀች። የሌላዋን ርስት ነጠቀች። ያቺ ድሃ ወደ ዮሐንስ አፈወርቅ ሄደችና አለቀሰችበት ይላል። ሰው ሲያለቅስ መቼም ሰው የሆነ ሰው ያዝናል። ሰው ሲያለቅስ ትስቃላችሁ። ከፋኝ፣ ራበኝ፣ መከራው በዛብኝ ሲል ሰው ያኔ የሚስቅ ከሆነ የሰው እብድ ይባላል። የአይምሮ ችግር ያለበት እና ሂዳ ዮሐንስ አፈወርቅ ስታለቅስበት ይህ አይኑ ትንሽ በንባ ተቋጠረና ይላል ውስጡ ተጎዳና ሄደ፣ ገሰጸ። ንግሥቲቱን እንድትመልስ መከራ አስተማራት፣ ግን ልትሰማው አልቻለችም ይላል። አሁን ቤተክርስቲያን ትመክራለች፣ ሰሚ ግን አልገኛል። ማልቀስ ይገባ ነበራችሁ ታስባላችሁ? የቤተክርስቲያን ድምፅ ካልተሰማ ማን ሊሰማ ይችላል? ታስባላችሁ? እና ርስቱን መልሽ፣ ነጥቀሻል፣ ይህ መከራ ይጠብቅሻል እያለ ቢናገር የሚሰማ ጠፋ። በዮሐንስ ስብከት ልትመለስ ስላልቻለች መከራ አስተናገደች። የመምህራን የጳጳሳት የቀሳውስት ድምፅ የማይሰማ ከሆነ መከራው ይቀጥላል። ዜሮ ይሰማል። በዚህ ነው ከዚህ የበለጠ ገና ሊጠብቀን ይችላል። ከዚያ በኋላ በዮሐንስ ስብከት ኃጢአታቸው ከተገለጠላቸው መኳንንት ጋር ሆና ንጉሱን በማሳመን ከመንበሩ ከነበረበት አሰደደችው። ዮሐንስ አፈወርቅ አንድ ጊዜ ብቻ አይደለም። ዮሐንስ አፈወርቅ ከአንድ ቦታ ያሰድዱታል፣ ወደ ሌላ ቦታ መከራውን ያሳልፋል። ከአንድ ቦታ ያሳድዱታል፣ ወደ ሌላ። ከዚያ በኋላ ታስሮ አጥራኪያ ወደምትባል ተጋዘ። በንዳድ በሽታ መከራውን ተቀበለ። በተሰደደበት ራቡም ጸናበትና በሽታ በዚያው ያጠቃ። ያንን የመሰለ ሊቅ አጠቃላይ ሌሎች ዓለማት ሁሉ መጥተው ቃለ እግዚአብሔር የሚሰሙ ዮሐንስ አፈወርቅ ራብ አሰቃየው። ከራብ ጦርነት ይሻላል ይባላል። ራብ ክፉ ነው። ራብ ሲመጣ እናቶች አሁን አንዳንድ ሚዲያ ላይ ያላያችሁ ከእናቶቻቸው ጋር ተጣብቀው እኛ ጠቅመን ነው። እኛ ምሳም እንበላለን፣ ቁርስም እንበላለን። ራብ፣ ከዚያ ደግሞ መጠጡ፣ ከዚያ ደግሞ ስርቆቱ በጣም መከራ። ከዚያ በሐኪሞች ትጋት ከበሽታው ተፈውሶ ቢሰደድም ከቁስጥንጥንያ እንጂ ከሕዝብ ባልተሰደደም። ለምን? ጥሏቸው የሄደው ሕዝበ ክርስቲያን ሁሉ ዮሐንስ አፈወርቅን በልባቸው ስለውጥ ነበረ። አንዳንድ ጊዜ በቅንነት የሚያገለግሉ አባቶች፣ ካህናት፣ አስተዳዳሪዎች ሲቀየሩ ወደ ሌላ ቦታ ሲሄዱ ልባቸው ይቆስላል፣ ያዝናል። ዮሐንስ አፈወርቅን ጥሏቸው የተሰደዱ ሰዎች በልባቸው ጽላት ስለውጥ ነበረ ይላል ታሪክ። ከዚያ በኋላ እውነተኛ አባት ተሰዶባቸዋልና ቅዱስ ዮሐንስ አፈወርቅ ደቀ መዝሙሩ የነበረውና ከ434 ጀምሮ እስከ 447 ድረስ የቁስጥንጥንያ ፓትርያርክ የነበረው የቅዱስ ኮፕሮስ በቅድስት ሶፊያ ቤተክርስቲያን በዮሐንስ አፈወርቅ ዓመታዊ በዓል በቅዳሴ ላይ እንዲህ አለ ይላል። የሚገርም ንግግር ነው። ይሄን አድርጉላችሁና ልጨርስ። ቅዱስ ዮሐንስ አፈወርቅ እንደማስታወስ እንዲህ ብሎ ሰበከ ይላል።
ቅዱስ ዮሐንስ አፈወርቅ እንደሚገባው መጠን በትክክል ሊገለጽና ሊመሰገን የሚችል እንደሱ ያለ ሌላ ዮሐንስ ሲነሳ ብቻ ብሎ ነበረ፣ ሊገባው ነበር። ዮሐንስ አፈወርቅን የሚመስል ዮሐንስ አፈወርቅ እንዳስተማረ ሆኖ አሁን ቅዱስ ያሬድን የመሰለ ብዙ መምህራን አሉ አለ። መቼም ለኢትዮጵያ ቤተክርስቲያን ትናንት እንዳከበር ነው ቅዱስ ያሬድ የኢትዮጵያ ቤተክርስቲያን የመምህር መክፈቻ ነው። በሊቃውንቱም ዘንድ ደግሞ አለ እንደ ዮሐንስ አፈወርቅ ያለ መሬትና ሰማይ የሚንቀጠቀጡለት ሰዎች በእንጀራ ይዘው አይ እዚህ ለስጋችን የሚሆነው ማረፊያ ጋር እየተመገብን አንተ ደግሞ ቃለ እግዚአብሔር መግብን የሚሉ ሊነሱ ይገባ ነበር። እንደዚህ አይነት ሰዎች አሉ። ብዙ አላየንም እውነት ለመነጋገር። በፊት ሞደሴት በተወለደ በ60 ዓመቱ አጭር እድሜ ነው። ብዙ እድሜው ከፍተኛ አይደለም፣ አጭር። በነገራችን ላይ ታሪካዊ ስራ የሚሰሩ አባቶቻችን እንዲያቸው ብዙ ረጅም አይደለም። አሁን አቡነ ጎርጎርዮስ በአጭር እድሜያቸው ነው 50 ዓመት አካባቢ ነው ያረፉት። ታሪክ ሰርተዋል። ከብዙ ሊቃነ ጳጳሳት መካከል አንዱ የሚጠቀሱ ቅዱስ ዮሐንስ አፈወርቅ በ60 ዓመቱ ይላል በስደት በድካም በመከራ በራብ ብዙ ስራዎችን ከሰራ በኋላ ዮሐንስ ወንጌላዊ ታስሮበት በነበረው ቦታ በ407 ዓመተ ምህረት ለእርሱ ለእግዚአብሔር የተሰጠ በረከቱ ይድረስ። አሜን። በ437 አርቃዲዎስ ከሞተ በኋላ ወደ ቁስጥንጥንያ ተወስዶ የቅዱሳን አድርስ በየቦታው ስለነበረው ታውቃላችሁ። ገድለ ሐዋርያት ስትማሩ ወይም ስትመከሩ ስታነቡ ክርስቶስ ኢየሱስ ሐዋርያትን ከተለያየ አቅጣጫ ከጠራ በኋላ ወደ ዓለም ሄዱ፣ ለፍጥረቱ ወንጌልን ስመኳሪያና ሁለት እያደረገ ላካቸው። ቅዱስ ያዕቆብ ብቻ እግሩ እንደዚህ አውቆ ስለነበር የሚያሳብቅ በሽታ ስለነበረበት ነጊ የሚባል በሽታ በኢየሩሳሌም ግርጌሱ ብቻ ነው የቀረ። ሌሎቹ ወደ ዓለም ሄዱ። ዓለም ግራ ተቀበላቸው። ምን አደረጋቸው? በመጋ አሰነጠቃቸው። ጺማቸውን እየነጨ በድንጋይ እየቀጠቀጠ በገደል እየወረወረ በመከራ ነው ያለፉት። ዕብራውያን 11 ቁጥር 38 ዝም ብሎ እኮ ያለፈው ሐዋርያ ነው። አጽማቸው በተለያየ ቦታ ወደቀ። በኋላ ግን ተሰበሰበና ይላል የቅዱሳን አጽም በየቦታው ስለማይወድቅ በኢየሩሳሌም ግርጌ ተቀበረ። በረከታቸው ይድረስ። እኛም አሁን እዚህ ያለነው እንግዲህ በየጊዜው እንጠራለን። ነገ ከነገ በኋላ እንሄዳለን። ሲጠራ ዝም ብለው ቤተክርስቲያን በክብር ስለ ኃጢአታችን እየጸለየች ይቅርታ እንድናገኝ ትሸኘናለች ማለት ነው። ከዚያ ቅዱስ ዮሐንስ አጽሙ በዳግማዊ ቴዎዶስዮስ ትእዛዝ በ438 ወደ ቁስጥንጥንያ ተወሰደ። በሐዋርያት ስምም ቤተ ታንጾለት በዚያ እንዲኖር ተደረገ። ይሄ ሊቅ ያረፈበት ቀን መቼ ነው? ዛሬ። ቅዱስ ዮሐንስ አፈወርቅ መቼ ነው ያረፈው? ዛሬ። ስለዚህ ቅዱስ ጳውሎስ ይህን ሲያገናኘው ምናምን ሊቃውንቱ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ። የእግዚአብሔር ቃል የኑሯቸው ፍሬ እየተመለከታችሁ በእምነት ምሰሏቸው። የኑሯቸው ፍሬ ምንድን ነው ካላችሁ ጾም፣ ጸሎት፣ ስግደት። አሁን ለእኛ በዚህ ዘመን ላለ ወጣቶች በተለይ ጾም ትልቅ የቤት ስራ ሆኖብናል። በአብይ ጾም በጣም እንግዲህ ስንበላ ከርመናል። አሁን ሰኔ ጾም ሲመጣ ስጋ ቤት የሚሰለፍ ማተሪያል ማየታችሁ አታው ያንን አሁን ምን ክርስቲያን ብለን እንጠራዋለን። እግዚአብሔር ምስክሬ የአባቶቹ ፍሬ እኮ ጾም ነው። በጾም መጾም፣ በሰንበት ማስቀደስ፣ በሚካኤል መቶ ማስቀደስ እንጂ ዝም ብሎ መሄድ መምጣት ብቻ ክርስትና አይደለም። በተለይ በዚህ ዘመን ወገባቸውን ታጥቃችሁ ማገልገል መገለል ለቤተ ክርስቲያናችን እግዚአብሔር ወጣቶችን ሰጥቷል። ሌላው ዓለምም እየቀና ነው በወጣቶቹ። ግን ከዚህ የበለጠ ደግሞ መስራት አለ። ካልሰራ ንሳ ቤተክርስቲያናችን የረቀሙ ባራታችን ሊያስቀሩ ዝግጅት ላይ ናቸው። እግዚአብሔር አምላካችን የቅዱሱን በረከት ያሳድረብን። አሜን። ይቆየን።